ሰላም ክብራትና ክብራን የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ይበያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ዛሬ አንድ ትልቅ ቦታ ነው የምንገኘው። እዚህ ቦታ ላይ ያው ታሪክ አለ፣ እምነት አለ። በጣም ትላልቅ ነገሮችን የሰሩ ትልቅ ሰው ናቸው። የእሳቸውን ታሪክ ለማየት ወደናል። ታዲያ ከዚህ ታሪክ ብዙ ነገር እንማራለን ብዬ አስባለሁ። በት መንገድ አላማቸውን ለማሳካት የከፈሉት መስዋዕትነት፣ ጽናታቸው በአጠቃላይ ለሰው ልጆች ትልቅ ሞዴል የሚሆንና ትልቅ ትምህርት የሚወሰድበት ነውና ትላንት ደግሞ ህይወትን ካሳለፉ ሰዎች ደግሞ ተሞክሮ መውሰድ ፈልጋለሁኝ ብሎ የሚያስብ ሰው የትኛውም ሰው ከእሳቸው ታሪክ ብዙ ነገር የምንማርበት ትላንትን ሰዎች እንዴት ሆኖ እንዳለፉ ዛሬ ያለንበትን ነፃነት ያለንበትን ፍሪደም ሰዎች ምን ያክል ዋጋ እንደከፈሉ የምናይበት ነው። እኛም ደግሞ ለዓላማችን ለቆምንለት ነገር ጸንተን ቀጥ ብለን ከቆምን የት መድረስ እንደምንችል አይደለም ራሳችን ህይወት መገንባት ቀርቶ ትላልቅ እንደዚህ ማህበረሰብ የገነቡ ሰዎችም ደግሞ እንዳሉ ከዚህ ታሪክ እንማራለን ማለት ነው። ከዚህ ባለፈ ደግሞ እንደ ስልጤ ማህበረሰብ ደግሞ ትልቅ ሚና ያላቸው እንደ አጠቃላይ ዛሬ ስልጤ ብለን የምናየውን ማህበረሰብ ቁመና ሼፕ ያደረጉት የገነቡ ሰው ናቸው ማለት ይቻላል። ወይም ደግሞ ይሄን ቁመና እንዲኖረው ካደረጉ ትላልቅ ሰዎች ውስጥ አንዱ ናቸው። የእሳቸውን ታሪክ በደንብ ከፍተን የምናይ ይሆናል። መካነ መቃብራቸው አለ፣ መስጂዳቸው አለ። ይሄን ቅርስ ዞር ዞር ብለን የምናይ ይሆናል። ታሪኩን ደግሞ ከትላልቅ ሰዎች አፍ ለመስማት እንግዳ ጋብዣለሁ። እንግዳይም ገራድ ከማል ሳሊሃ ናቸው። ጥሬን አክብሮ ጊዜዎትን ሰውቶ እዚህ ስቱዲዮ ድረስ ስለመጡ በእኔና በተመልካች ስር ከልብ ማመስገን ፈልጋለሁኝ። ለአንተም ጭምር እኔ ምስጋና አቀርባለሁ። እንደው እስቲ ገራድ ጀልዮ ታሪክ አሁን ላለው ትውልድ በተለይ ደግሞ በጊዜው ኩነቱን ላላየ ሰው ያሳለፉት መንገድ የሄዱበት መንገድ የከፈሉት መስዋዕትነት ብዙ ትምህርትና ተሞክሮ ይወሰድበታል ብዬ አስባለሁ። እና ከዚህ አንፃር እስቲ ሀጀልዮ ማን ናቸው? እስቲ ስለሳቸው አጠራ አድርገው ለኔና ለተመልካቾች ሐሳብ ቢሰጡልኝ ደስ ይለኛል። የሁላችንም የስልጤ ቅድመ አያት ናቸው። አባቶቻችን አያቶቻችን ሲያነሱት እንደነበረው ወይም ሲናገሩት እንደነበረው ሁላ አመጣታቸው ከሃይማኖት ጋር ተያይዞ ምቹ ሁኔታን ፍለጋ እዚህ አካባቢ መጥቶ የተቀመጡ እንደሆነ ነው የሚነገረው። ምቹ ሁኔታ የሚባለው በዘመኑ ህይወትን ማቆያ ነው። መኖር የሚቻልበት ማይቻልባቸው ኤሪያዎች ስለነበሩ ነው። ከሃይማኖት ጋር ያው ሰፊና ከፍተኛ ያው ትንቅንቅ የነበረበት ዘመን በመሆኑ የጋራ መንግስት ያልነበረበት ዘመን ነው። ጡንቻ ያለው አሸንፎ የሚኖሩበት ዘመን ስለነበረ በዛ ዘመን እዚህ ገብቶ ያው ምቹ ሁኔታ ጀርባቸውን ለዳገቱ የሰጡበት ምክንያት እንደኔ ግምትም አባቶቻችን ሲገናገሩ እንደነበሩትም በአንድ በኩል ጠላትን መጠበቂያ ነው። ጠላትን በጀርባ በኩል ስጋቱ ይቀላል። የኃይል ማነስም የነበረበት ወቅት ስለነበረ ሀጀልዬ በዚህ መልካት የመጡ ሰው ናቸው። ለኛ አሁን ቆጠራ ደረጃ ስንነሳ እኔ አሁን 12ኛ ልጅ እንደመሆን ነሳቸው። ይህ ማለት አሁን ከሳቸው ወደዛ ሲያለው ማን ነው እነማን ናቸው የሚለው ያው ወደ አረብ ቁረይሽ ሃሽሚ ወይም የአልይ ዘር እንደሆነም ጭምር የታሪክ ጻፊዎቹ ሰነዱ አስቀምጦታል። ሀጀልዬ ማን ናቸው? ሀጀልዬ የሀጂ ዑመር ናቸው። ሀጂ ዑመር የሀጂ ዑስማን፣ ሀጂ ዑስማን ሀጂ አህመድ። ሀጂ አህመድ ማን ናቸው ከተባለ በሰዒድ አህመድ የሰዒድ ናህል ልጅ ናቸው። ሰዒድ ናህል እስማኤል አልጀበርቲ ይሄዳል። እስማኤል አልጀበርቲ ማለት በኢትዮጵያ ውስጥ ወደ አፋርም ይሆናል፣ ሰሜን አማራም ይሄዳል። ሰዒድ አልጀበርቲ የሰዒድ አልኑር ልጅ ነው። ሰዒድ አልኑር አቡበከር ልጅ ነው። አቡበከር የሰዒድ ዳውድ ነው። ሰዒድ ዳውድ የሳሊህ ልጅ ነው። ይህን ያክል ከተቃቀስኩ እንግዲህ ወደ የት ይሄዳል? ከአፋር ወደ ሶማሊያ፣ ከሶማሊያ ወደ ሳውዲ አረቢያ ነው የምንገባው የዝርያ ሀረጋችን ከተፈለገ ማለት ነው። በአጠቃላይ ሀጀሌ እዚህ ከመጡ 6 ልጆች ወልደዋል። 5 ወንዶችንና 1 ሴት ልጅ ወልደዋል። አንዱ አዝማ አለቂሮ ናቸው የመጀመሪያ ልጃቸው። ከዛ አዝማ አቤቾ ናቸው። ከአዝማ አቤቾ ቀጥሎ አዝማ ዲላባ፣ ገንስልጤና ሰመረዲን ናቸው ወንድ ልጆቹ። ሴት ልጇ ወየታ ትባላለች። እሷ ለከምባታ ተዲራ ያው ከምባታን ሰፊ የከምባታ ማህበረሰብ አካል ሆናለች።
አዝማል ለቂሮንስና አዝማች ተብሎ ማዕረግ ከተሰጣቸው በኋላ ከዚህ ተነስተው ወደ ሌላ አካባቢ ነው እዚህ የወለዷቸው ልጆች እንዳሉ ሆኖ ጉራጌ ዞን ነው የዘመቱት። ቸሃም ገብተዋል። መቃብራቸው የሚገኘው እነሞር ውስጥ ነው። እዛም ብዙ ልጆች ወልዶ እዛው ነው የሞቱት። ገንስልጤ ሰሜን ምስራቅ አካባቢ ያለውን ይዟል። ድላጳ ከሁልባራክ ጀምሮ ዳሎቻን፣ ኦራን ወደዛ ከፋፍሎ ነው የሰጧቸውና በዛ ከዚሁ አያይዤ ማንሳት የሚፈልገው ነገር የስልጤ ማህበረሰብ እሳቸው ወደዚህ ተሰደው ከአረብ ሀገር ከመምጣታቸው በፊት የነበረው ማህበረሰብ ምን አይነት ነበር? አኗኗሩ፣ እምነቱ፣ የተለያዩ ነገሮች ከዚህ አያይዞ ታሪኩን ቢነግሩን በጣም ደስ ይለኛል። ጥሩ ነው። ያው ከዛ በፊት ከእሳቸው በፊት ያው የነበረው ስልጤ አሁን ገንስልጤ ነው የተባለው ልጃቸው የሀጀልዬ ለምን ተባለ ቢባል በስልጥኛ ትርጉም አለው። ገናይ ስልጤ ወይም ተጨማሪ ስልጤ ማለት ነው። ገንስልጤ ቀደም ሲል ሌላ ስልጤ መኖሩን የሚያስረዳን አንዱ ኤቪደንስ ሆኖ ነው የምናገኘው። ሌላው ከዛ በፊት የሀርላ ህዝቦች ነበሩ። የሀርላ ህዝቦች ይባሉ ነበር፣ ወይም ዣራ የሚባለው ነው። የጥንቱ የአፈር ሰው ተብሎ ይጠራ ነበር። ያ ሰው ይከተለው የነበረው እምነቱ በተለያየ ባዕድ አምልኮ ውስጥ የነበረም ነበረ። ትክክለኛ እስልምናንም የያዘ ነበረ። ቅልቅል የነበሩበት እምነቱ ያልተዳረሰበት ሁኔታ ነው የነበረውና ያንን አንድ አድርገው እምነቱ በአንድ ሸሪዓ ተጣምሮ እንዲተዳደር የተደረገው በኋላ በቆይታ እንደሆነ ነው አፈታሪኮች የሚያስረዱ። ከዛ በፊት ያው የት ነበረ ስልጤ የት አርፎ ነበረ የሚለው ስልጤ የመጀመሪያው የሸዋ ሱልጣኔት አካል ሸዋ ላይ ረጅም ዓመት ተቀምጧል። ከዛም ያው መቋቋም ሳይችል ሲቀር መፈራረስ ገጥሞታል። ከዛ በኋላ ምዕራብ አርሲም ረጅም ጊዜ ተቀምጧል። ከዛም ተነስቶ ነው ወደዚህ የመጨረሻው ነው ማሳረጊያ እዚህ መጥቶ ከሀዲያ ጋር የጋራ ግንባር ፈጥሮ በጋራ መኖር የጀመረበት ዘመን እንደሆነ ነው። አንዳንድ ታሪክ ጸሐፊዎች የስልጤ ታሪክ የጻፉ ሰዎች ከ7ኛው ክፍለ ዘመን ጀምሮ ስልጤ የነበረ ስለመሆኑ ያስቀምጣሉ። አንዳንዶቹ ከ9ኛው ክፍለ ዘመን ጀምሮ ብሎ የጻፉም አሉ። ዶክተር ከይረዲን ተዘራ በጻፈው መጽሐፍ ከ12ኛው ክፍለ ዘመን ጀምሮ የነበረ መሆኑን ያስቀምጣል። ሌሎችም ጻፊዎች በተለይ ከአጼ አምደ ጽዮን ጋር በነበረው መዋለ ውጊያ ታሪክ ውስጥ በ12ኛው ክፍለ ዘመን አዲስ አበባ ዩኒቨርሲቲም ጭምር እንደሚገኝ የተጻፈበት ሁኔታ ነው ያለው። አንዳንዶቹ ኢማም አህመድ ከግራኝ አህመድ ጦርነት ጋር አያይዞ የሚያስቀምጧል። ስልጤ ከዛ በፊት የነበረ ማለት በዛን ጊዜ የመጥሰቱ የአንድ ጊዜ ብቻ አይደለም። የስልጤ ፍልሰት የተለያየ ጊዜ በአጠቃላይ ሀጀልዮ ማናቸው የሚለውን ነገር ያሳለፉበት ሄዱበት መንገድ በደንብ ገልጸውታል። ከዚህ በተጨማሪ ግን እኔ ማንሳት የሚፈልገው ነገር ምንድነው አሁን ያለው ትውልድ በተለይ ደግሞ ወጣቱ በአጠቃላይ ከሳቸው ታሪክ ካሳለፉት ከሄዱበት መንገድ ምን መማር አለበት፣ ምን ቁም ነገር መውሰድ አለበት ብሎ ያስባል? አንደኛ ጽናት። ቤተኛውም ዓላማ ለተነሳበት ጉዳይ አልጋ ባልጋ ሊሆንልህ አይችልም። ልፋት አለው፣ ድካም አለ። ውጤቱ ግን ወርቃማ መሆኑን ቀደምት ከኛም አባቶችና አያቶች መማር ካለበት የአሁኑ ትውልድ ጽናትን ነው አንደኛ። ከዛ ውጭ አንድነትን አንድ መሆን ያስፈልጋል። ሌላው ለዓላማው ለሃይማኖቱ ታማኝ መሆን ነው። ፈጣሪን መፍራት ነው። ከዛ ውጪ ኖርከም ትሞታለህ፣ ፈራህም ትሞታለህ፣ ደላህም ትሞታለህ፣ ደሃየህም ትሞታለህ። ሐቅን መከተል ነው፣ እውነትን መከተል፣ ለእውነት መቆም ነው የሚለውን ነገር ትውልዱ ከዚህ መማር አለበት። አሁን ከዘመኑ ከሚፈልገው ትውልድ መሆን መቻል አለበት። ትውልዱ ዘመኑ የሚፈልገውን እውቀት ይፈልጋል። በዲን እውቀት ይፈልጋል። በዘመናዊ ሳይንስ እውቀት ይፈልጋል። ያን እውቀት ደግሞ ማወቁ ብቻ አሁንም ፋይዳ አይኖርም። እውቀቱ ወደ ተግባር የሚለወጥበትና ማህበረሰቡ ይህን ያክል ለፍቶ ለዚህ ካደረሰ ወጣቱ ደግሞ ተራውን ተረክቦ የተሻለ ነገር መፍጠር መቻል አለበት። ሌላው እኔ በግሌ ማንሳት የሚፈልገው ነገር አጠቃላይ ይህ ቦታ ማለት ቅርስ ብቻ ወይም ደግሞ እንዲሁ አይተነው የምናልፍ ነገር ብቻ አይደለም፣ ታሪክ ነው። እንደ ማህበረሰብ ካነሳን ይህን ቦታ መተው አንችልም። ቅርሱን ከመጠበቅ ከማልማት ከማስተዋወቅ ለቀጣይም ትውልድ ደግሞ ታሳቢ በማድረግ ለማስተላለፍ ምን ያክሉ የስልጤ ማህበረሰብ ይህን ቦታ ያውቀዋል? ይሄ ቅርሱ የመላው የስልጤ ህዝብ ቅርስ ነው። የአባቱ የአያቱ የታሪክ መዳረሻ ነው። ይህን ሁላችንም መጠበቅ ይጠበቅብናል። ስንጠብቀው እንዴት ነው መጠበቅ አለብን? ሊጠቅሙ በሚችል መልኩ። የሚጠቅመው ምንድን ነው? ትልቅ መድረሳ መሆን አለበት፣ የቅርአት ቦታ መሆን አለበት ብዬ እኔ እመኛለሁ። ኢማም ሱጋቶን አንድ ማነሳው ነገር አለ ከሀጀሊ ጋር ተያይዞ የኛ ሰው አጠቃላይ ይሄድ የነበረው አብሬት ነው። አብሬት ሄዶ ይጾማል፣ አብሬት ሄዶ ይሰግዳል፣
መጸለይም ሲፈልግ ወደ አብሬት ነበር የሚጓዝ። ኢማም ሱጋቶ ይህን ቦታ መስጂዱን ለማሰራት ከሀላባ ነው በሰው ጉልበት ቆርቆሮ አሸክሞ ያመጡት። ከሀላባ ተነስተ ያን የድሮ ቆርቆሮ ደግሞ በጣም ወፍራም ነው። በጣም ቲክነሱ ሲታየው የአሁኑን 5 ቆርቆሮ ሊሆን ይችላል አንድ ቆርቆሮ። ያን ቆርቆሮ ከዛ ተሸክመው በሰው ጉልበት እዚህ አምጥቶ መስጊዱን አሰሩ። መስጊዱን ካሰሩ በኋላ ምንድነው ያሉት? በስልጤ ዞን የዛኔ ዞን የሚባል የለም። በስልጤ ክልል ያላችሁ ዑለማዎች በሙሉ እዚህ ገብታችሁ በጾም ጊዜ እዚህ ጾመዋል። የዳንጌ ሸክ እዚህ 2 ዓመት ጾመዋል። ሌሎቹም ጭምር የመናጂና ሁሉንም እዚህ ነው ያስገባም። ሱጋት በ1940ዎቹ አካባቢ ነው ያስጀመረው። እኛ አሁን የሃይማኖት ስፍራ ሆኖ ሰዎችን የሚያስተምሩበት የሚያንጹበት ቦታውን በዚህ ትውልድ ተረካክቦ በዚህ ልክ አስፍቶ ከትልቅ ከተማ መሆን አለበት። ትልቅ መድረሳ መሆን፣ ትልቅ የቅርአት ቦታ መሆን መቻል አለበት። በነበረኝ ቆይታ እኔ የታዘብኩት ነገር ምንድነው፣ ይህ ቦታ ማለት እንደው ጉብኝት ብቻ አይደለም። እምነትን፣ ታሪክን፣ ቅርስን ከመጎብኘት ከማየትም ባለፈ ወላጅ ቤትን እንደመዘየር ነውና አብዛኛው የስልጤ ማህበረሰብ ምን ያክሉ ያውቋል። በተለይ ደግሞ እኛ ወጣቶች ምን ያክሎቻችን ነው ቦታውን መተን የምናየው የምናውቀው፣ ታሪኩን ምን ያክሉ ያውቀዋል የሚለውን ነገር ሁሉም በቤት ስራ ወስዶ ማየት መቻል አለበት ብዬ አስባለሁ። ከዛ ባለፈ ደግሞ ደስ የሚለው ነገር ይህን ቦታ ለማየት ሲመጣ ታሪክን ከማወቅ፣ ቅርስን ከማየት፣ ከመጎብኘት፣ እምነትን፣ ማንነትን ከማግኘትም ባለፈ እዚህ ቦታ ላይ ሲመጣ በእውነቱ የሚደብር ቦታ አይደለም። መታችሁ የምትዝናኑበት ነው። የመስጂዱን ዙሪያ ከመስጂዱ ጀርባ ያሉ ተራራዎችን ብትሄዱ የተለያዩ ዋሻዎች አሉ። ቦታ እንደምታዩት ግሪን ነው። በጣም ነው ደስ የሚለው። ከተራራው ሆናችሁ ወደ ውስጥ ያለውን እይታ ስታዩት በአጠቃላይ እንደ ፓርክም እንደ መዝናኛም ሆኖ ራሳችሁንም አዲሳችሁ የምትሄዱበት ቦታ ነውና አብዛኛው ሰው መጥቶ ማየት መቻል አለበት። ከዛ ባለፈ ቦታውን ማወቅ መቻል አለበት። ለማልማትም ከመስራትም በፊት ማወቅ ይቀድማልና ምን ያክሎቻችን ነው ቦታው የምናውቀው፣ ታሪኩ የምናውቀው የሚለውን ነገር ሁሉም ወስዶ ማሰብ መቻል አለበት የሚል ሀሳብ አለኝ። እሺ ገራ ስለሰጡን ምክር እንዲሁም ደግሞ ስላስተማሩን ታሪክ በአጠቃላይ ስለ ሁሉም ነገር ከልብ ማመስገን ፈልጋለሁ። እኔም አመሰግናለሁ። ያው ቀጣይ ከቻልን ሌሎችንም ነገር በምንችለው ልክ ለትውልድ ማስተላለፉ ተገቢ ነው የሚል ነገር አለኝ። አንተንም አመሰግናለሁ። ቀጣይ ብዙ ነገር ማወቅና ብዙ ነገር መስራት የሚቻለው እኮ አንድ ሰው ነው የሚጀምረው። አንድ ዓላማ አንድ ሰው ይጀምራል፣ 2 ይሆናል፣ 3 ይሆናል፣ የጨመረ ይሄዳል። ክቡራትና ክቡራን ቻናሌ ቤተሰቦች እንዲሁም ተመልካቾች የነበረን ቆይታ ይህን ይመስል ነበረ። በእርግጠኛት እንደወደዳችሁት ብዙ ነገር እንደተማራችሁበት ተስፋ አደርጋለሁኝ። ቻናሉን ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ። በሌላ ቪዲዮ በሌላ ስራ ቀጣይ እስክንገናኝ ድረስ በያላችሁበት የዓለም ዳርቻ ሰላም፣ ፍቅር፣ ጤና ለእናንተ ይሁን እላለሁ። ቸርን